አንድ አድርገን ብዬ በጸለይኩበት ቤተክርስቲያን የምወደው ልጅና ጓደኛዬን አንድ ስላደረክልኝ አመሰግናለሁ ብዬ የምጸልየው አባቴ ዲኮሩን አናገርካቸው? አዎ አናግራቸዋለሁ። ኔትዬ ዛሬ ነገ እያለን እኮ ቬሎን ሳና የሰርጉ ቀን ደረሰ። ወይ በቃ ልደውልላችሁና በፎቶ እንምጣ። አይ ሄደንማ ማየት አለብን። ታዲያ ወይ ዛሬ እንሂድ? ዛሬ እንኳን ቢሮ ሄጄ መጨረስ ያለብኝ ፋይል አለ። ባይሆን ነገ እናያለን። ቢንዬ ዛሬ እኮ ማርያም ናት። እኔ እናንተን አንድ እንዲያደርገኝ ጸሎት አድርጌ ነበረ። ጸሎቴን ሰምታኛለች። በሉ እኔ ስለማንችል እናንተ ሄዱና መስገኑልኝ። እንሂድ። አልሄድም። ቆይ ለምን? እንዴት ነው አንድ አድርገን ብዬ በጸለይኩበት ቤተክርስቲያን የምወደው ልጅና ጓደኛዬን አንድ ስላደረክልኝ አመሰግናለሁ ብዬ የምጸልየው። ይህንን ማድረግ አልችልም። ይልቅ አንተ ሂድና መስግን። እኔ ምን ብዬ ላመስግን? አላውቅም። ቤተክርስቲያኑ በዚህ ነው። እኔ በዚህ ወዴት ነው? እኔ እኮ የምሄደው በዚህ ጋር ነው። እኔ ደግሞ በዚህ። በቃ እሺ ቻው። እሺ እንደ ሁልጊዜው በተለያየ መንገድ ነን። በልቻው ካይኖቼ መሃል ምን ይጠቅምሃል?